አምስት ነገሮች ጾመኛን ያስፈጥሩታል። አልከዚብ ውሸት፣ አላህ ይጠብቀን ከመዋሸት አላህ ይጠብቀን። ያ አዩሃ አለዚነ አመኑ ተቁላህ ወኩኑ መዐ ሳዲቂን። ወልጊባ ሐሜት፣ ወነሚማ ያው ነገር ማሳበቅ፣ ነገር ከዚህ ባልና ሚስት ለማጣላት፣ ወንድምና ወንድም፣ በተለይ ሴቶች እዚህ ጋር አላህን ፍሩ። ወንዱም ሴቶ አንዳንዴ በሰላም እየኖረች እያለ ከባለቤቷ ጋር በሰላም ቀናዓ አንዷ ዚያራ ትመጣና የሆነ ነገር ትላታለች። خلاص የተፋቱ አሉ። እንደዛ ወልዳ አላህ ማትፈራ ጓደኛ ከሷ አርቃል። ባለቤቷን ወልዳ ቤት ዚያራ ረሐመከላህ ቤት ዚያራ መጥታ ምን ትላታለች? አሁን ወልደሽ ምንም አላረገልሽም ባለቤትሽ አለች። ምንም አልገዛም። ምን ወልደሽ ያሹባል። አሁን ምን አገባስ የሰው ቤት من حسن إسلام المرء تركه ما لا يعني ምንም አላረገልሽም አላስ አይወድሽም ነካክታት ሄደች። ሴቶች ደግሞ ምስኪን አይደሉ ያምናሉ። እውነት ነው አለቻች። አላህ ወልጄ ደም ፈሱ ይውላሁኝ እሳት ሆና ጠበቀችው። ሰውየው ምስኪን አማን ነው ብሎ ቤቱ ሲገባ ሼኹ እንዳሉት ሆነ። ያ ረብ እንዲህ በሰላም በአፊያ ውለን ቤት ስንገባ ከሚቀጠቅጥ ሐጃ አላህ ይጠብቀናል። ሰሉ ዐለ ነብይ። ያገቡት ነው የሳቁት፣ ያላገባው አይገባም። ወደፊት ይገባል።